እዚህ ቤት እንግዳ መጣ። እንጀራ አለ እንዴ? የለም። ወጥም የለም፣ ምንም የለም። ታዲያ ምን ላቀርብ ነው? ደህና አላችሁ? ደህና አሉ። እንዴት ዋል? ባለቤትሽ የለም? የለም። አሁን አይመጣ? ይቆያል። ግቡ። ታዲያ ተቆየማ ልሂድ። ለነገሩ እንጀራም የለም፣ ይሄዱ። አባባ። አቤት። ኑ አባዬ አሁን ይመጣል። አሁን? አዎ ነግሮኛል። ኑ ግቡ። እሺ። ለእኛ እኮ ቆያለሁ ብሎ ነው። አባባ መጣ። ታጠቡ አባባ። ለምን? እማ ምሳ ደርሷል ብላለች ካላችሁ እሺ። ደህና አላችሁ? አባዬ እንዴ ነው ምሳ ልበላ ስልመጣ አስናቀ አንተንም ላስታጥብ። እማ ሂጂ አምጪላቸው። እሺ። ምን አባቴ ነው ማረጋው? አሁን ይቺ ተረከበች። ቆይ ላያቸው። እማ ድራሽ ሽታ ምን ነው አባባ? እማዬ እንዳለችው ወጥና እንጀራ የለንም፣ ወደ ቤቶት ሂዱ እንዴነችና። ወይ እማዬ በግ ይገዛልና? አዎ የስ እማዬ የባል ዘፈን ልትፈንልሽ ዝፈኝልኝ። እምዬ ይነሱ ይበሳበሱ ይነሳነሱ ነው የሚባለው። እሺ በቃ በጎ ይመጣም እንዴ? ቆይ ሃሎ ሰንዱ በግ ገዝቼ እኮ ማሰሪያ ገመድ አጣለሽ እንዴ? ካድለ አስናቁ ቀረች። ሃሎ አስናቅዬ በግ ገዝቼ እኮ የሚግጣው ሳር አጣው። እናንተ ጋር ሳር አለ እንዴ? በጉ መጣ። ክፈች ቶሎ። በጉስ የታል? ታኮላ ለበዓል አንድ ሁለት እንበል ሲለኝ ለሰፈር ልጆች ሰጥቻቸው መጣሁ። እነሱ ይዘውት ይመጣሉ። እነማ? እነ ቦቸራ። ወይኔ ጉዳት! አንተ እኮ ነው የለቀቅከው። በቃ ከዚህ ሰፈር እንጥፋ። የገባንበት ገብተው ነው እንዴልሽ ቆረጠን ልንገርሽ ነው። በጋችንስ ፋዘርሽስ አመለጠ። ታዲያ ምን ችግር አለ? አባዬ እኮ አይቆጣም። ንግቡና ንገሩት። ካልተቆጡማ እሺ። አባዬ በጉን ጥላው ትመጡ። ምን ጉዴ! ፈራጣጣ ፈራጣጣ። አው ጦሳችሁን አደንግጡ። ሚጥዬ የውጭ አንበር ቆልፌያለሁ። ታኮላ ሬዲ። ሚጥ ውሻውን ፍቺ። እሺ አላደረሰ እማዬ እቺ እህቴ አንቺ ብትማሪም ባትማሪም አይገባሽም። አንቺ ደነዝ ዶለዛለች። እሷ ገብቷት አይደል ትልቅ ደረጃ የደረሰችው? አንቺ አቤት። ቆይ ልጅቷን ምን አርጊ ነው የምትያት? በስርዓት አታስጠኛትም እንዴ? እማዬ ብነግራት አይገባትም። ዝም በያት እማዬ። የሆነ ልጅ ደውሎላት ቤብ በላህልኝ ጠጣልኝ እያለች እኔን አላስጠናችኝ። ጎሽ ታዲያ በላልሽ ጠጣልሽ። መርዝቢ መርዝ ጠጭ፣ ሌላ ምንም አልልሽ። እንዴ እማዬ እሱ ብቻ መስሎሽ ነው እንዴ? ሄሎ ዛሬ እንገናኝ ሲላት እሷ ደግሞ ማዘር ትገግማለች እባክህ ሌላ ቀን እንገናኛለን አለችው። አንቺ ገገማ እማዬ። እኔን? አዎ አንቺን። ወይ ሞቼ ባርፍ ይሻለኛል። እኔ እህቴ እማዬ እንዲለፍታ ባሳደገችሽ ለእሷ ስድብ አይደረግም። ምን ነው አንቺን ወልጄ እንደው ሌላው በቀረ። እውነትሽን እኮ ነው እማዬ። እማዬ ደወለስ ነው አንሺ፣ ድምፁን ጨምሪበትና አውሪው ቶሎ በይ። ሄሎ የኔ ፍቅር፣ ካላንቺ እኮ መተንፈስ አቃተኝ። እሺ ምሳሽን በላሽ? አዎ። እኔ እኮ ያላንቺ አልበላለኝ። መተሽ ብታጎርሽኝ ደስ ይለኛል። እንደውም መጣው። በቃ በር ላይ ውጪና ጠብቂ። እኔ ምልሽ ማዘርሽ አሉ እንዴ? እሳቸው ደግሞ ሙድ አይገባቸው? ሰማኸኝ አይደለ? ደህና ገደል ያስገባ። ጎሽ ከአንቺ አልፎ ተርፎ ጎረምሳሽም ይሰድበኛል። አይደለም እኮማ አሁን ከፊቴ ዞር በይ። ስልኩን እኮ ማዘሯ ልገዛልኝ ነው። ኧረ እሻለች። አሁን ባለፈው በኩርኩም ብላኝ የለ ታያለቅ አይገዛልክም። አንቺ ህፃን ሂድ ከዚህ። ኧረ ተዋት እባክህ፣ ምንም አታመጣም። ልጆች እማዬ ድክን ብላ መጣች። የኔ እናት አንቺ ነሽ የምታስቢልኝ መቼም። እማ ስልኩን ዛሬ ነው የምንገዛው። እንዴ ወንድሜ አይታይክም እንዴ? ትንሽ እንኳን ትረፍ። ደክሟት እኮ ነው የመጣችው። አይ ሚጥዬ ማለን ያስባል ብለሽ ነው። እኔ ልጅሽ አለሁልሽ። እስኪ ከሷ እንኳን ተማሩ። ለስሙ በእድሜ ታናሻችሁ ነች። ወንድሜ እማዬን ግን ለምን ታናድዳታለህ? አሁን ዛሬ እስከ 6 ሰዓት ነው የተኛከው። አንቺ አይንሽን ነው ማጠፋልሽ። ዝጋ። እውነቷን ነው ጋድሚያ። ደግሞ ለምን ዜና ስታይ ትቀይርባታለህ? እናታችን ስለ ሀገር ሁኔታ ማወቅ የለባትም? አይ ሚጥዬ አንቺ እኮ የልቤ ነሽ። ብላ አሁን ደግሞ እናቴን አጨናንቀ ስልክ ግዢልኝ ትላታለህ። እናታችን ከየት ታመጣለች? አንቺ ችግር አለብሽ እንዴ? ተው እንጂ ወንድሜ፣ ለእናታችንማ እናስብላት። ያለኛ ማን አላት? አንተ የሰው ከንቱ ስማት እስኪ። በቃ እማዬ ተጨናንቀሽ አትግዢለት። ሲኖርሽ ወደፊት ትገዢለታለሽ፣ ካልሆነ ደግሞ ይቀራል። እውነትሽን እኮ ነው። እንደውም ትቼዋለሁ። ከአሁን በኋላ ስልክ የተባለ ነገር የለም። እንዴ ቡሃቃ። ኧረ እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ። እንደው ዝም ብሎ ስልክ ላይ ማፍጠጥ አረመጥኔ ይስጥሽ። እንዴ አሁን እኮ ነው ያዝኩት። ሜዝ ነገር ያዝሽና አሁን ሁለት ልብስ አለችኝ። እሷን ለቅለቅ አድርጊልኝ እስክመጣ። የትኛውን ልብስ ነው? ሚጥዬ። አቤት። ቅድም ያሳየውሽን ልብስ ለእህትሽ ስጫት፣ እስክመጣ ለቅለቅ ታርግልኝ። እሺ እህቴ። ምንድን ነው?
እማዬ እጠቢልኝ ያለችሽ ልብስ ነው እንዴ? ሁለት ልብስ እኮ ነው ያለች። ተነስተሽ ቀጥ ብለሽ እጠቢ። ምን ታመጫለሽ? እንደውም አላውቅም። እማዬ ምን ታመጫለሽ? እማዬን አላልኩም አንቺን ነው አልሻት እንጂ። እንደውም ትምጣ። ቆይ ጽፌ ነው ማስቀምጥላት። እማዬ ምን ታመጫለሽ? ትምጣ። ኧረ እንዳንቺ አይነቱን ወረኛ ለወሬ ሟች አይቻላቅም። ቀጥላለሁ። እማዬን ወረኛ ለወሬ ሟች። አሁንስ እንደው ድፍት አድርግሽ። እማዬን ድፍት አድርግሽ። ችግር የለም እጽፈዋለሁ። አሁን ይሄን ልብስ አታጥ። አንቺም ልብሱን ገደል ግቡ። እማዬን ገደል ግቢ። ታዩ ይሄን እንኳን በቃሌ ይዘዋለሁ። ረረድካ ልጆች። አቤት እማዬ መጣ። እማዬ እጠቢ ያልሻትን ልብስ አላጥብም ብላ የስድብና ዳንቺ ላይ አወረደችብሽ። አንቺ ዝፍት ያችን ሁለት ልብስ ለቅለቅ ማድረግ አቅቶሽ ነው እንዴማ? ብዙ ልብስ እኮ ነው። ሁለት ልብስ አይደል እንዴ ያልሽ? ሚጥዬ እንደው አፈርሶን እጠቢ ያልኳትን ልብስ እስኪ አምጪ። እሺ እማዬ። ይኸው እማዬ። እማዬ ቅድም ነፍ ልብስ ነው ያመጣችልኝ። ዝጊ ዝጊ። እጭጣ ልጅ አትዋሽ። እማዬ ቆይ በደንብ ትናደጃለሽ። ያለችሽን ላንብብልሽ። ምን ታመጫለሽ? ወረኛ ለወሬ ሟች። ልቀጥል እማዬ? ለጊዜ ይበቃኛል። ዱላ ነገር ስጭ። እሺ መጣሁ። ይኸው እማዬ። እርገጠው እርገጠው ለሙሽራ እህቴ ወንድሜ፣ ካሁን በኋላ አላቃጠርባችሁም። እንዳቃጠርባችሁ ትፈልጋላችሁ? ኧረ አንፈልግም። በዚሁ ከቀጠልሽ እኮ ከቤት ልታስባረሪ ነው። ምን እሱ ብቻ ይክዱናል። ልጆቻችን አይደሉም ብለው። የኔ ምርጥ ትንሽዬ እህት ማቃጠር ቀራ። ሳንስማማ እንስማማ። መጀመሪያ እንደራደር። እሺ ምንድን ነው? የፈተና ውጤት ተቀበልኩ እና ዜሮሽን ደረደርሽ። ደረደር። አሁን ከእናንተ የምፈልገው ለማዬና ላባዬ ስትፈተን በጣም አሟት ነበር፣ ካሁን በኋላ ቀጣዩ በደንብ ታሻሽላለች እንድትሉልኝ ነው። አሃ ግን ስንት ነው ያመጣሽው? እስኪ ንገሪ። ሂሳብ 3 ከ20፣ እንግሊዘኛ 2 ከ20፣ አካባቢ ሳይንስ 4 ከ20፣ ወሬና መቃጠር ደግሞ 20 ከ20። አንቺ የልጅ ተንካሲት እሰራልሻለሁ። ይምጡ። ተው ግን ተው፣ ይቆጫቸዋል። ውይ 2 ከ20 አይቆጭም። ልጆች ሰበር ዜና ሰበር ዜና። ለዛሬስ ምንድን ነው? ውዷ ልጃችሁ ፈተና ተቀበለች። ስንት አመጣች? ሂሳብ 3 ከ20፣ እንግሊዘኛ 2 ከ20፣ አካባቢ ሳይንስ 4 ከ20። ደንገጥ እንኳን አትሉም እንዴ? አልሰሙንም መሰለኝ። ልድገምላቸው። ዝጋ። ያስጠናሃት ይመስል አንድ ቀን እንኳን ደብተሯን ዞር ብላ ያየ ይመስል 3 ከ20 2 ከ20 ትላለች። ስልቻ። እስኪ እዩ ሌላ ቤት ታናናሾቻቸውን እንዴት እንደሚረዱ። ከንቱ ሁላ። እኛማ ልጃችሁ አይደለንም፣ ወድቀን ያገኛችሁ። ከአሁን በኋላ እቺ ልጅ ዜሮ ታምጣና ጥፋቱ የሱ አይደለም የእናንተ ነው። ውርድ ከራሴ። ወንድሜ ካሁን በኋላ እኔ ለማቃጠል ይለምዳችኋል። አይለምደኝም 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 እኔ አይለምደኝም። ማዘር ሻሉ እንዴ? ገበያ ናት ግን አሁን ትመጣለች። ፋዘር ሳሉ እሱ የለም። ያ የምትወጁ ልጅ ከጓደኞቹ ጋር ዳቦ ቤቱ ፊት ለፊት ቆሞልሽ። የምርሽና? እውነቴን ነው። እና ምን ላድርግ? እያውልሽ ዝንጥ ብለሽ ሄደሽ ዳቦ ግሽ። የትኛውን ልብስ ልልበስ? ባለፈው የገዛሁት ይሻላል ወይስ የቱ? ንገሪኝ ቶሎ በይ። ቶፕ ነገሩ በአዲሱ ቀሚስሽ አድርጊው። ሽቶ ልቀባ ይቀር ተቀቢ እንጂ። እያው ስትራመጭ እነሱ ፊት ትደናበሪና ዋ ደግሞ አስተያየት ማለት እንዴት እንደምታዩ ላሳይሽ። ቆይ እይኝ ነኝ። አው ሳይድብሽ ቶሎ ሂጂ በቃ። እሺ ቦርሳ ላርግ እንዴ? አንቺ ዳቦ ቤት አንዴ የምትሄጂ ቦርሳማ ትይዛለች እንጂ። ይሃው ቦርሳ። ቆይ ልብስ ደግሞ ላምጣልሽ። ይሃው ልብሱ። ተነሽ። ምን ታፈጫለሽ? አንቺኛዋ ደግሞ ለእናትሽ አንድ ባንድ ነው ነገርሽ። እንሄዳለን ነው። ኧረ ማዘር አይደለም እኮ። በይ አሁን ዳቦውን ገዝተሽ ነይ። እንዴ እኔ ይሄን ለብሻ አልሄድም። አዎን እንደውም ልጁ ካሁን በኋላ ቀና ብሎ ማያይሽ። አንቺኛዋ ደግሞ ነይ እናትሽ ጋር እንሂድ። ኧረ በእናቶት ዳይ ውጡ ብያለሁ።